ያ በጉጉት ስንጠብቀው የነበረው ኦክቶበር 4 ቀጠሯችን እነሆ እየደረሰ ነው። ኦክቶበር 4 ምን የተለየ ነገር አላት ትሉኝ? ኦክቶበር 4 ትልቅ የሆነ ፕሮግራም ተዘጋጅቷል። በመላው ዓለም ያላችሁ ሙስሊሞች በተለይ ደግሞ ቺካጎና ዙሪያው ላይ ያላችሁ ወንድሞች ትልቅ ግዙፍ የሆነ ተቋም ከሌላ እምነት ወደ መስጂድነት ተገዝቷል። ባረከላሁ ፊኩም። የዚህ ግዢ ሙሉ ለሙሉ ተጠናቆ ሲያበቃ እድሳት ያስፈልገዋል። ለዚህ እድሳት ደግሞ የራት ፕሮግራምና ፈንድራይዚንግ ተዘጋጅቷል። ኦክቶበር 4 ሁሉም ያገባኛል የሚል አካል መገኘት ይኖርበታል። ይህ ተቋም ለልጆች ትልቅ የሆነ ተስፋ ነው። ልጆቻችን በተርቢያ እንዲያድጉ እስላምን እንዲያውቁ እስላምን እየናፈቁ ከታች ተኮትኩተው እንዲያድጉና እንዳይበላሹብን ትልቅ አስተዋጽኦ የሚያበረከት እኛ ዱንያ ላይ ስንት ጊዜ ቆይተን ወደ አኺራ እንደምንሄድ አናውቅም። እኛ ዱንያን ጥለናት ስንሄድ ወደ ቀብር መልካም ስራችን ሊደርስልን ከሚችለው ነገር ውስጥ አንደኛው ሰደቃቱን ጃሪያ ቀጣይነት ያለው ሰደቃ ነው። እዚህ ታሪካዊ በሆነ ተቋም ላይ ታሪካዊ የሆነ አሻራችንን ማኖር ይኖርብናል። ኦክቶበር 4 የራት ፕሮግራም ነው፣ እንዳይረሳ። ቺካጎና በቺካጎ ዙሪያ ያላችሁ ወንድሞችና እህቶች ሁላችሁም ጥሪ ተላልፏል። ቲኬቱን ያልወሰዳችሁ ከኦንላይን መግዛት ትችላላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።